በጌታ በኢየሱስ ክርስቶስ ስም ሰላም እላችኋለሁ። እንደምን ሰነበታችሁ የእግዚአብሔር ሰዎች። ዛሬ ከመጽሐፍ ቅዱስ ከእግዚአብሔር ቃል ከመዝሙር ዳዊት 121ን አብረን እንከፋፈላለን። እግዚአብሔር የተመሰገነ ይሁን። በዚህ በድንቅ መካር ቤተክርስቲያን መልእክት ማስተላለፍ ጀምረን ነበር። ነገር ግን በተለያዩ ምክንያቶች ዘግይተናል። በዚህ ይቅርታ እንጠይቃለን። ከዚህ በኋላ ግን በተከታታይ ፕሮግራማችን ይቀጥላል። ጌታ ረድቶን አንዳንድ ነገሮችን እግዚአብሔር ያመቻቸልን ስላለ ክብር ለእግዚአብሔር ይሁን። ዛሬ ከመዝሙር 121 ዓይኖቼን ወደ ተራሮች አነሳው፣ ረዳቴ ከወዴት ይምጣ? ረዳቴ ሰማይና ምድርን ከሰራ ከእግዚአብሔር ዘንድ ነው። እግርህን ለመናወጥ አይሰጠውም፣ የሚጠብቅህም አይተኛም። እነሆም እስራኤልን የሚጠብቅ አይተኛም አያንቀላፋም። እግዚአብሔር ይጠብቅሃል። እግዚአብሔር በቀኝ እጅህ በኩል ይጋርድሃል። ፀሐይ በቀን አያቃጥልህም፣ ጨረቃም በሌሊት። እግዚአብሔር ከክፉ ሁሉ ይጠብቅሃል፣ ነፍስንም ይጠብቃታል። ከዛሬ ጀምሮ እስከ ዘላለም እግዚአብሔር መውጣትና መግባትን ይጠብቃታል ይላል። ይህ አንድ የእግዚአብሔር ሰው ወደ ኢየሩሳሌም ቤተ መቅደስ እየሄደ ባለበት በልብ ውስጥ እያወጣው እያወረደ ያለ ሐሳቡ ነው። ሸክም ያለበት፣ የከበደው ነገር ያለ፣ የተጨነቀ መፍትሄ የሚፈልግ ሰው እንደዚህ ይላል፣ ዓይኖቼን ወደ ተራሮች አነሳው። ኢየሩሳሌም በተራሮች በኮረብቶች የተከበበች ስለሆነ እነዚያን ከፍታዎች እነዚያን ኮረብቶች የጽዮንን ተራራ እያየ መዝሙረኛው ረዳቴ ከወዴት ይምጣ? ዓይኖቼን ወደ ተራሮች አነሳው። ከየትኛው ተራራ ነው ሊረዳኝ የሚመጣው? ከየትኛው ከኮረብታ ነው? ከየትኛው ከፍታ ነው? እነዚህ ከፍ ያሉ ነገሮች እኔን ሊረዱኝ ይችላሉ ወይ? ዛሬም ሰዎች ሊረዳኝ የሚችል ማን ነው ብለው ያስባሉ፣ ይጠይቃሉ፣ የሚረዳቸውን ይፈልጋሉ። በዙሪያቸው ያሉትን ከፍ ከፍ ያሉ ሰዎችን ሊረዱ ይችላሉ ብለው የሚሉትን ዓይኖቻቸው ውስጥ የሚሞሉ ሰዎችን ቤተሰብ፣ ቤተዘመድ፣ ወገን ይፈልጋሉ። ከውስጥ ከውጭ ሰዎችን ይፈልጋሉ። ዓይኖቻቸውን ወደ ሰዎች ያደርጋሉ። እና ግን ረዳት የለም፣ የሚረዳ የለም። አዋቂ ብለው ወደ አዋቂዎች ይሄዳሉ፣ እርዳታ የለም። መዝሙረኛው እንደዚህ ይላል፣ ዓይኖቼን ወደ ተራሮች አነሳው ይላል። ረዳቴ ከወዴት ይምጣ? ከየትኛው ተራራ፣ ከየትኛው ኮረብታ፣ ከየትኛው ከፍታ፣ የትኛው ነው እኔን ሊረዳኝ የሚችል? የትኛው ነው እኔን ሊያግዘኝ የሚችል? የትኛው ነው እኔን ሊያቆመኝ የሚችል? የትኛው ነው የኔን ጥያቄ ሊመልስ የሚችል? ስለዚህ ዓይኖቼን ወደ ተራሮች አነሳው፣ ረዳቴ ከወዴት ይምጣ? ዛሬ ወገኖቼ ዓይኖቻችንን ፎከስ ያደረግነው ያነሳነው ወደ ማን ነው? እንደዚህ ይላል መዝሙረኛው፣ እነዚህን ሁሉ አየሁ፣ ግን ረዳቴ ከወዴት ይምጣ ካለ በኋላ ረዳቴ ሰማይና ምድርን ከሰራ ከእግዚአብሔር ዘንድ ነው። ሊረዳን የሚችል ብቸኛ አምላክ፣ ይህን የምናየውን ሰማይ የፈጠረ፣ ሰማያትን የፈጠረ፣ ምድርን የፈጠረ፣ በእርሷ ውስጥ ያሉትን ሁሉ የፈጠረ እግዚአብሔር መርዳት ይችላል። ምንጩ እሱ ነው። ሊረዳን የሚችል ብቃት ያለው፣ አቅም ያለው፣ የፈጠረን፣ የሰራን፣ ያበጀን፣ ችሎታ ያለው፣ ዓለምን ከምንም የፈጠረ፣ ካለመኖር ወደ መኖር ያመጣ እሱ እግዚአብሔር፣ በቃሉ የፈጠረ እግዚአብሔር እኛንም በመልኩና
በአምሳያው የፈጠረን እግዚአብሔር እሱ ሊረዳን ይችላል። ስለዚህ ረዳቴ ከወዴት ይምጣ? ዛሬ የእግዚአብሔር እርዳታ የምንፈልግ ሰዎች፣ ብዙ ጥያቄ ያለን ሰዎች፣ እንቆቅልሽ ያለን ሰዎች፣ የተጨነቅን ግራ የተጋባን ሰዎች ሰማይና ምድርን የሰራው እግዚአብሔር ሊረዳን ይችላል። እርዳታ ከሰማይ፣ እርዳታ ከላይ፣ እርዳታ ከልዑል እግዚአብሔር ለኛ ይሆናል። የሚረዳን እግዚአብሔር ነው። ስለዚህ መዝሙረኛው ሊረዳኝ የሚችል ሰማይንና ምድርን የሰራው እግዚአብሔር ነው ይላል። ስለዚህ ዛሬም ሊረዳን የሚችል፣ ሊያቆመን የሚችል፣ ታሪካችን ሊቀየር የሚችል፣ ስማችን ሊቀየር የሚችል፣ ሕይወታችን ሊቀየር የሚችል፣ ኑሯችን ሊቀየር የሚችል፣ አድራሻችን ሊቀይር የሚችል ሰማይና ምድርን የሰራ እግዚአብሔር ነው። ስለዚህ ዓይኖቻችንን ወደ እግዚአብሔር እንመልስ፣ ልባችንን ወደ እግዚአብሔር እንመልስ፣ ፎከስ እናድርግ፣ በእርሱ ላይ እናተኩር፣ እሱን እንፈልግ። እሱ ዛሬም ሊረዳን ይችላል። ስለዚህ መዝሙረኛው ሊረዳኝ የሚችል እግዚአብሔር ነው አለ። ከዚያ እንዲህ አለ፣ እግርህን ለመናወጥ አይሰጠውም። የሚያናውጥ ዓለም ውስጥ ነው ያለ ነው። ነውጥ በሞላበት ዓለም ውስጥ ነው ያለ ነው። እሱ እግዚአብሔርን ትኩረት ካደረግን፣ ፎከስ በእግዚአብሔር ላይ ካደረግን፣ ዓይኖቻችንን በእግዚአብሔር ላይ ካነሳን፣ ልባችን በእግዚአብሔር ላይ ከተደገፈ፣ ልባችን በእግዚአብሔር ላይ ካጸናን እግራችንን ለመናወጥ አይሰጠውም። ያጸናናል፣ ያቆመናል፣ ይደግፈናል፣ ያበረታናል፣ ይረዳናል። ሊረዳን የሚችል እሱ እግዚአብሔር ብቻ ነው። ስለዚህ መዝሙረኛው እንደዚህ ገባኝ አለ፣ የሚጠብቅህም አይተኛም። እነሆ እስራኤልን የሚጠብቅ አይተኛም፣ አያንቀላፋም። ጠባቂ አለን። እግዚአብሔር ጠባቂያችን ነው። በቀንና በሌሊት የሚጠብቀን፣ የማይተኛ የማያንቀላፋ። እኛ ሰዎች ስለሆንን እንደክማለን፣ ሰዎች ስለሆንን እንተኛለን፣ ሰዎች ስለሆንን እረፍት እንፈልጋለን። ለመስማት እንኳን አቅማችን ውስን ነው። ስራ ለመስራት አቅማችን ውስን ነው። እናርፋለን። የኔና የእናንተ አምላክ የእስራኤል አምላክ እግዚአብሔር እሱ ጠባቂያችን እግዚአብሔር አይተኛም፣ ደግሞ አያንቀላፋም። የሚጠብቀን አለ። ባለንበት ሁኔታ ውስጥ ሁሉ፣ በምንሄድበት መንገድ ሁሉ የሚጠብቀን አለ። የሚያየን አለ። ዓይኑን ከኛ ላይ ያላነሳ ሁልጊዜ የሚከታተለን፣ ስንወጣ፣ ስንገባ፣ ስንቆም፣ ስንቀመጥ፣ ስንነሳ፣ ስንተኛ የማይተኛ ጠባቂ አለን። ክብር ለእግዚአብሔር ይሁን። አለን እግዚአብሔር የሚጠብቀን አለን። ጠባቂ አለ ወዳጄ፣ የሚጠብቅህ አለ። ከአንተ ጋር የሚወጣ ከአንተ ጋር የሚገባ አለ። ዓይኖቹን ዘወትር ባንተ ላይ እያደረገ እሱ እግዚአብሔር አለ። እሱ የፈጠረህ እግዚአብሔር ጠባቂ ነው። ስለዚህ እነሆ እስራኤልን የሚጠብቅ አይተኛም፣ አያንቀላፋም። ስለዚህ ወዳጄ ሆይ ጠባቂ አለ። ስለዚህ እህቴ ሆይ ጠባቂ አለሽ። ዛሬ ሰው የለኝም፣ ወዳጅ የለኝም፣ ወገን የለኝም፣ ብቸኛ ነኝ ለምትሉ ሰዎች፣ ብቸኝነት ለሚሰማን ሰዎች እነሆ እስራኤልን የሚጠብቅ አይተኛም። ሰዎች በሞሉበት፣ ሰዎች በከበቡበት፣ ብዙ በዙሪያችን ሰዎች እንኳን ቢኖሩ የልባችን ሰው ያጣን ሰዎች፣ የሚያየን፣ የሚመለከተን፣ የሚረዳን፣ ስለኛ ግድ የሚለው ሰው ያጣን ሰዎች የምስራች ዛሬ ነግራችኋለሁ። ይሄን መልእክት በምትሰሙበት ሰዓት ዛሬ ለእናንተ መልእክት አለኝ።
የሚጠብቅሽ አይተኛም። የሚጠብቅህ አይተኛም። እግዚአብሔር ጠባቂህ ነው። እግዚአብሔር ጠባቂ ነው። በመጽሐፍ ቅዱሳችን እንደምናየው ዮሐንስ ወንጌል ምዕራፍ 5 ላይ አንድ ሰው ነበረ፣ በብዙ ሰዎች ተከቦ ብዙ ሰዎች ባሉበት ስፍራ ሆኖ ግን ሰው የለኝም የሚል፣ ረዳት የለኝም፣ አጋዥ የለኝም፣ ብቸኛ ነኝ የሚል፣ የሌሎችን ፈውስ የሚቆጥር፣ ሌሎች የሚደረገውን መልካም ነገር የሚቆጥር ይሄ የሚያይ ጌታ አንድ ቀን ራሱ ጌታ ሰው ሆኖ ወደዚህ ሰው መጣና ልትድን ትወዳለህን አለው። ሰው የለኝም ለምትሉ ሰዎች፣ ረዳት የለኝም ለምትሉ ሰዎች እግዚአብሔር ረዳታችሁ ነው። እግዚአብሔር ራሱ ወደ እናንተ ይመጣል። እግዚአብሔር ጠባቂያችሁ ነው። ስለዚህ እነሆ እስራኤልን የሚጠብቅ አይተኛም፣ አያንቀላፋም። ስለዚህ ወዳጄ ሆይ እግዚአብሔር ይጠብቅሃል። እግዚአብሔር ጠባቂ ነው። እግዚአብሔር ይጠብቅሃል፣ እግዚአብሔርም በቀኝ እጅህ በኩል ይጋርድሃል ይላል። የእግዚአብሔር ጥበቃ፣ የእግዚአብሔር እጅ፣ የእግዚአብሔር ግርዶሽ በአንተ ዙሪያ ነው ያለው። ምንም እንደሌለ ተስፋ ለቆረጥከው ወዳጄ፣ ተስፋ ለቆረጥከው ወንድሜ፣ ተስፋ ለቆረጥሽው እህቴ የእግዚአብሔር እጅ በአንቺ ዙሪያ ነው። የእግዚአብሔር እጅ ይጋርድሻል። የእግዚአብሔር እጅ ይጠብቅሻል። ስለዚህ እግዚአብሔርም በቀኝ እጅ በኩል ይጋርዳል። የእግዚአብሔር ጥበቃ፣ የእግዚአብሔር ግርዶሽ ካንተ ጋር ነው ያለው። ስለዚህ መጽሐፍ ቅዱስ ሲናገር ቁጥር 6 ላይ ፀሐይ በቀን አያቃጥልህም። ለምን? የእግዚአብሔር እጅ ባንተ ላይ ነው። የእግዚአብሔር ጥበቃ ካንተ ጋር ነው። ጨረቃም በሌሊት ይላል። ስለዚህ እግዚአብሔር በክፉ ሁሉ ይጠብቅሃል ይላል። እግዚአብሔር ይጠብቅሃል። በቀን ውስጥ ስትመላለስ፣ ስትወጣ፣ ስትገባ የሚያጋጥሙ ብዙ ነገሮች አሉ፣ ግን እግዚአብሔር ካንተ ጋር ነው። ሌሊት ባለው ሰዓት፣ በረፍት ሰዓት ተኝተህ ሳለ፣ አንቀላፍተህ ሳለ እግዚአብሔር ጣፋጭ እንቅልፍን፣ ሰላማዊ እንቅልፍን ሰጥቶ የምትነቃው የምትነሳው የእግዚአብሔር ጥበቃ ካንተ ጋር፣ የእግዚአብሔር ጥበቃ ካንቺ ጋር ስላለ ነው። ተኝተን ሳለ፣ ሌሊት ሳለ ምን እንደሚሆን አናውቅም፣ ምን እንደሚፈጠር አናውቅም። ግን የእግዚአብሔር ጥበቃ አለ። በምንወጣበት በምንገባበት በቀን ውሏችን ውስጥ ብዙ ሰልፎች አሉ፣ ብዙ መከራዎች አሉ፣ ብዙ ተግዳሮቶች አሉ። ግን የእግዚአብሔር ጥበቃ አለ። ስለዚህ እግዚአብሔር ከክፉ ሁሉ ይጠብቅሃል ይላል። ከክፉ ሁሉ ነው የሚለው። ሁሉ ምናልባት እግዚአብሔር ያሳለፈህን፣ እግዚአብሔር ያሻገረህን፣ እግዚአብሔር ያሳለፈሽን፣ እግዚአብሔር ያሻገረሽን ቁጠሪው። ያን ሁሉ ያሻገረሽ፣ ያን ያሳለፈ እግዚአብሔር ነው። ክፉ አለ፣ ግን የእግዚአብሔር ጥበቃ አለ። በቀን ክፉ አለ፣ በሌሊት ክፉ አለ፣ በፀሐይ ክፉ አለ፣ በጨረቃ በሌሊት ክፉ አለ፣ ግን የእግዚአብሔር ጥበቃ አለ። ስለዚህ የምታልፍበት መንገድ የማይመች ክፉ ቢሆንም የእግዚአብሔር ጥበቃ ግን አቁመሃል። ይልቁንም አንድ ጊዜ አሁን ቆም ብለህ ስለ እግዚአብሔር ጥበቃ እግዚአብሔርን አመስግነው፣ እግዚአብሔርን አክብረው። ስለዚህ እግዚአብሔር ከክፉ ሁሉ ይጠብቅሃል። እንዴት? ነፍስህንም ይጠብቃታል ይላል። ነፍስህንም ይጠብቃታል። ከዛሬ ጀምሮ እስከ ዘላለም እግዚአብሔር መውጣትንና መግባትን ይጠብቃል ይላል።
ክብር ለእግዚአብሔር ለአምላካችን ይሁን። መውጣትን እንጂ መግባትን አታውቅም። መግባትን እንጂ እንዴት እንደምትኖር አታውቅም። ሀዳርን አታውቅም። ግን የእግዚአብሔር ጥበቃ ካንተ ጋር ነው ያለው። ግን የእግዚአብሔር ጥበቃ ካንቺ ጋር ነው ያለው። ዛሬ ምናልባት በሩቅ የምትኖሩ ከቤተሰብ ተለይታችሁ፣ ከወዳጅ ከዘመድ ተለይታችሁ ርቃችሁ ያላችሁ ሰዎች፣ ብቸኝነት የሚሰማችሁ ሰዎች፣ ለሀገር ባዳ ለሰዎችም እንግዳ የሆናችሁ ሰዎች፣ የሚያነጋግራችሁ ሰው ያጣችሁ ሰዎች፣ የኑሮ ጫና፣ የሥራ ጫና፣ የትምህርት ጫና፣ ብዙ አይነት ጫናዎች ያለባችሁ ሰዎች፣ ብቻችሁን ያላችሁ ሰዎች፣ በማታውቁት ዓለም ውስጥ ብቻችሁን ሆናችሁ ብቸኝነት የሚሰማችሁ ብቻዬን ነኝ የምትሉ ሰዎች የምስራች ነግራችኋለሁ፣ እግዚአብሔር ከእናንተ ጋር ነው። የምስራች ነግራችኋለሁ፣ የእግዚአብሔር ጥበቃ ከእናንተ ጋር ነው። የምስራች ነግራችኋለሁ፣ የእግዚአብሔር እጅ እናንተን ይጋርዳል። የእግዚአብሔር እጅ እናንተን ይጠብቃል። የምስራች ነግራችኋለሁ፣ በመውጣታችሁ እግዚአብሔር ከእናንተ ጋር ነው። ስትገቡ እግዚአብሔር ከእናንተ ጋር ነው። የእግዚአብሔር አብሮነት ከእናንተ ጋር ነው። የእግዚአብሔር አብሮነት ከኛ ጋር ነው። ስለዚህ ትኩረታችን፣ እምነታችን በእግዚአብሔር ላይ ይሁን። አይኖቻችንን ወደ እግዚአብሔር እናንሳ። ፎከሳችን በእግዚአብሔር ላይ ይሁን። ልባችን በእግዚአብሔር ላይ ይደገፍ፣ ይታመን፣ ይጽና። እግዚአብሔር ከኛ ጋር ነው። እግዚአብሔር ጠባቂያችን ነው። እግዚአብሔር የሰማነውን ቃል ይባርክልን። ተባረኩ። ለበረከቱ እንጸልያለን። እግዚአብሔር ቅዱስ አምላካችን አባታችን ሆይ እናመሰግናለን። ጌታ ሆይ ጸልያለሁ፣ አይኖቻቸውን ወደ ተለያየ ስፍራ አንስተው ጌታ ሆይ የሚረዳቸው ላጡ፣ ብቸኝነት ላጠቃቸው፣ የዘላለም አምላክ የዘመኑ ክፋት ላሳደዳቸው ዛሬ ያንተ አብሮነት ከነርሱ ጋር እንዲሆን እግዚአብሔር የዘላለም አምላክ ሆይ ያንተ ጥበቃ ከነርሱ ጋር እንዳለ እጅህ እየጋረዳቸው እያሻገራቸው እያሳለፋቸው እንዳለ በመታመን መጽናት እንዲችሉ መቆም እንዲችሉ ልቦናቸው ወደ አንተ መመለስ እንዲችሉ አይኖቻቸው ወደ አንተ ማንሳት እንዲችሉ አንተ እንድትረዳቸው በጌታ በኢየሱስ ክርስቶስ ስም እንጸልያለን። ጌታ እግዚአብሔር ሆይ ከቤተሰብ ተለይተው ርቀው በተለያየ ስፍራ ያሉ ምናልባት በተለያየ ዓለማት ውስጥ ላሉ እግዚአብሔር አምላክ ሆይ ያንተ ጥበቃ ያንተ እጅ ከነርሱ ጋር እንዳለ በመውጣታቸው አንተ እንዳለ በመግባታቸው አንተ እንዳለ እንዲያስተውሉ ጌታ እግዚአብሔር ሆይ እንድትረዳቸው ጸልያለሁ። ደግሞም ያንተን ጥበቃ እንድታሳያቸው በጌታ በኢየሱስ ክርስቶስ ስም ጸልያለሁ። አሁን ጸልያለሁ ጌታ ሆይ በተለያየ ክፋት እግዚአብሔር አምላክ ሆይ የተያዙ እግዚአብሔር አምላክ ሆይ የሚጨነቁ የክፉ ኃይልና ስልጣን ጌታ ሆይ እንዲመታ እግዚአብሔር ሆይ ደግሞም እንድታጸናቸው እንድታቆማቸው እንድታበረታቸው ጸልያለሁ። አይኖቻቸውን ወደ አንተ ማንሳት በአንተ መታመን በአንተ መደገፍ እንዲችሉ ጸጋ ኃይል ምሕረት እንዲያገዛቸው ለመንኩ። ይህን ስለምታደርግ አመሰግናለሁ። ክብር ላንተ ይሁን በኢየሱስ ክርስቶስ ስም አሜን።